ጤና ይስጥልን የተከበራችሁ የዜና ተከታታዮቻችን፣ በዛሬው የዜና ዝግጅታችን በመካከለኛው ምስራቅ የጂኦፖለቲካ ውጥረት ማዕከል በሆነው የሆርሙዝ የባህር ወሽመጥ ውስጥ የተከሰተውን አስደንጋጭ ክስተት እንመለከታለን። ይኸውም አቅጣጫችሁን ቀይራችሁ በአስቸኳይ ካልተመለሳችሁ የማያዳግም እርምጃ ይወሰድባችኋል የሚለው የኢራን ጦር ለአሜሪካ የባህር ኃይል የተሰጠው ማስጠንቀቂያ የሁለቱን ሀገራት ፍጥጫ ወደ አዲስና አደገኛ ምዕራፍ አሸጋግሮታል። እንደሚታወቀው በዓለማችን እጅግ ወሳኝ በሆነው የሆርሙዝ የባህር መስመር አንድ እጅግ ሚስጥራዊ የሆነ የአሜሪካ የባህር ኃይል ኦፕሬሽን ከከባድ ጥፋት አፋፍ ላይም ተመልሷል እየተባለ ይገኛል። በተለይም ዩኤስኤስ ማይክል መርፊ እና ዩኤስኤስ ፍራንክ ፒተርሰን የተባሉ ሁለት ዘመናዊ የአሜሪካ አጥፊ መርከቦች አካባቢውን በድብቅ አቋርጠው ለማለፍ ሲሞክሩ በኢራን እስላማዊ አብዮት ዘብ IRGC እጅግ ጥብቅ ክትትል ስር ወድቀዋል። ከዚህም ባሻገር ክስተቱን ይበልጥ አሳሳቢ የሚያደርገው ጉዳይ የኢራን ክሩዝ ሚሳይሎች ኢላማቸውን በእነዚህ የአሜሪካ የጦር መርከቦች ላይ አነጣጥረው እንደነበረ መገለጹ ሲሆን አሜሪካውያኑ በ30 ደቂቃ ውስጥ ከአካባቢው ለቀው ካልወጡ ቀጥተኛ ጥቃት እንደሚሰነዘርባቸውም ጥቃት ደርሷቸው ነበር። ቢሆንም የአሜሪካ መርከቦች ኢራንን አይን ለመሸወድ የኤሌክትሮኒክስ የማታለል ስልቶችን ተጠቅመው የነበረ ሲሆን የራዳር መለያ ስርዓታቸውን በማጥፋት ከኦማን እንደተነሱ የንግድ መርከቦች መስለው ለመታየት ከፍተኛ ጥረትም አድርገዋል እየተባለ ይገኛል። ይሁን እንጂ የኢራን ኃይሎች ገና በጠዋቱ የክትትል እንቅስቃሴ በማድረግ የማታለል ስልቱን ስለነቅቦት ድሮኖችን በማብረርና ከባድ ማስጠንቀቂያ በመስጠት የአሜሪካንን እንቅስቃሴ ከመሰረቱ አክሽፈውታል። በመጨረሻም የአሜሪካ መርከቦች ምንም እንኳን መጀመሪያ ላይ ለማቅማማት ቢሞክሩም ለተሰጠው የጊዜ ገደብ ተገዢ በመሆን ወደ ኋላ ለማፈግፈግም ተገደዋል። ይህ በእንዲህ እንዳለ ይህ የከሸፈው ኦፕሬሽን በኢስላማባድ ከተካሄደውና ያለምንም ስምምነት ለ21 ሰዓታት ዘልቆ ከፈረሰው የአሜሪካና ኢራን የዲፕሎማሲ ድርድር ጋር ሆን ተብሎ የተገጣጠመ መሆኑን የፖለቲካ ሚኒስትሮች እያጋለጡ ይገኛሉ። ዓላማውም የተኩስ አቁም ስምምነቱን መፈተሽና በድርድሩ ላይ የኃይል ብልጫ ማሳየት እንደነበር መገንዘብ ይቻላል። ምንም እንኳን አሜሪካ በበኩሏ ጉዞውን በተሳካ ሁኔታ አጠናቅቄያለሁ የሚል አቋም ብታንጸባርቅም የኢራን ባለስልጣናት ግን ወሽመጡን በራሳቸው ሙሉ ቁጥጥር ስር መሆኑን በመግለጽ የአሜሪካንን ትርክት ውድቅ አድርገውታል። በሌላ በኩል የኢራን አብዮታዊ ዘብ የባህር ኃይል ጠንካራ ቀይ መስመር ማስምረዋል። ማንኛውም የአሜሪካ የጦር መርከብ በስህተት እንኳን ወደዚህ ስትራቴጂካዊ የውሃ መስመር ለመግባት ቢሞክር ፈጣንና አውዳሚ እርምጃ እንደሚጠብቀው በአደባባይ አስታውቀዋል። ይህ ማስጠንቀቂያ የተሰጠውም በቀጠናው ያለው የሰላም ተስፋ እጅግ እየተዳከመ ባለበት በአሁኑ ወቅት ነው። በተጨማሪም የሆርሙዝ የባህር ወሽመጥ ከዓለም የነዳጅና የተፈጥሮ ጋዝ አቅርቦት ውስጥ 1/5 ወይም 20% የሚያስተላልፍ የደም ስር በመሆኑ በዚህ ስፍራ የሚፈጠር አነስተኛ ግጭት ዓለም ወደ ኢኮኖሚ ቀውስ ውስጥ ማስገባቱ የማይቀር እውነት ነው። በአሁኑ ሰዓትም የንግድ መርከቦች እንቅስቃሴ በከፍተኛ መጠን የቀነሰ ቢሆንም የነዳጅ ገበያውን በከፍተኛ ስጋት ውስጥም ጥሎታል። በመሆኑም በኢስላማባድ የሰላም ውይይት መክሸፍ ከፍተኛ ጫና ውስጥ የገቡት ፕሬዝዳንት ዶናልድ ትራምፕ እጅግ አደገኛ የሆነና ከዚህ ቀደም ታይቶ የማይታወቅ ውሳኔን እያሰላሰሉ ይገኛል ተብሏል። ይኸውም በሆርሙዝ ወሽመጥ ላይ የተሟላ የባህር ኃይል ማዕቀብ ናቫል ብሎኬድ ለማምጣት ማቀዳቸው ሲሆን ይህ እርምጃ ቀጠናውን ብቻ ሳይሆን መላው ዓለምን ወደማይገመት አውዳሚ ጦርነት ሊያስገባው እንደሚችል የጂኦፖለቲካ ባለሙያዎችም አበክረው እያስጠነቀቁ ይገኛሉ። ውድ አድማጭ ተመልካቾቻችን የዛሬው ፕሮግራማችን ይህንን መስል ነበር። እስከ ፍጻሜው ድረስ ስለተከታተላችሁን እናመሰግናለን። ቸር እንቆይ። ውድ ተመልካቾቻችን ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳባችሁን ኮሜንት ላይ ጻፉልን። ስለተከታተላችሁን እናመሰግናለን።